ይስጥልኝ ውድ ተመልካቾቼ እንዴት ሰነበታችሁ? ቤቲ ሲሳይ ነኝ። በዛሬው ፕሮግራሜ ትንሽ ለየት ይላል። ሁላችንም በተለያዩ ጊዜ ኦክቶበር ላይ የሰይጣን ቀን ወይም የሰይጣን አምልኮት ብለን የምናውቀውን የሃሎዊን ሆሊዴይ አከባበር ስነ ስርዓቶቹን ለምንድነው የሚከበረው፣ ኬት ነው ኦሪጂኔት ያደረገው የሚለውን እነሱን በዲቴል የምናወራ ይሆናል። እባካችሁ ተከታተሉ። ከ2000 ዓመታት በፊት ሴልቲክ የሚባሉ ከዌስተርን ዩሮፕ የሚኖሩ ሰዎች ነበሩ። ዌስተርን ዩሮፕ ላይ የተስፋፉ ወደ ብሪቴን፣ ፍራንስ፣ አየርላንድ፣ ስኮትላንድ እነዛ አካባቢ ላይ የሚኖሩ ሰዎች ነበሩ እና በእነሱ ጊዜ ኦክቶበር 31 ላይ ሴዋን ብለው ሴሌብሬት የሚያደርጉት ሆሊዴይ ነበረ። ሴዋን ብለው ሴሌብሬት የሚያደርጉት ሆሊዴይ አላማው ምንድነው? በቃ የእርሻ ወቅት አልቋል። የእርሻ ወቅት አብቅቶ ወደ ዊንተር በቃ ከባድ የሆነ የአየር ለውጥ የሚመጣበት ጊዜ ነው የአመቱ ማለት ነው። ስለዚህ እሱን አይደንቲፋይ የሚያደርጉበት ወይም የሚለዩበት ቀን ነው ሴሌብሬት የሚያደርጉት። ስፒሪቹዋል የሆነ አመለካከትም አብሮት ይመጣል ማለት ነው። ይሄ ስፒሪቹዋል አመለካከቱ ምንድነው? በቃ የፀሐይ ወይ የብርሃን ጊዜ አልፎ ወደ ጨለማ ጊዜ እየገባን ነው በሚለው ነው። ያው ዊንተር በጣም ጨለማ በጣም ከባድ የሆነ ጊዜ ስለሆነ ነው፣ የእርሻ ሰዓት አይደለም እና አንደኛ እሱን ለማስታወስ ያህል ሴሌብሬት ያደርጉታል። ሌላ ደግሞ የሙታን ዓለምና የሄዋንን ዓለም በዛ ጊዜ ያለው ቦርደር ወይም ገደቡ በጣም ስስ ይሆናል፣ በዛን ጊዜ ይላላል እና በዛን ሰዓት እነዚህ ከሙታን ዓለም ውስጥ የተለያዩ ስፒሪቶች መንፈሶች ወደ ምድር ይመጣሉ ብለው ያስባሉ። ስለዚህ እነሱን ለማስፈራራት እነሱ ወደ ዓለም እንዳይገቡ ለማስፈራራትና ወደ ሙታን ዓለም እንዲመለሱ ቦንፋየር ወይም እንደ ካምፕፋየር ነገር እንደ የችቦ ስነ ስርዓት ብዬ ልንገራቸው። ያቀለል ለማድረግ እሳት ያቀጣጠሉና እሳቱን አቀጣጥለው እነሱን ለማስፈራራት ደግሞ የተለያዩ ከቤታቸው ሲወጡ ኖርማል ሆነው አይወጡም። የተለያዩ ሜካፖች፣ ኮስቲሞች ለብሰው ይወጣሉ ማለት ነው ከነሱ ጋር ለመመሳሰል እና ይሄ ነው አይዲያው። እንግዲህ ሃሎዊን ከነዚህ ከሴልቲኮች ነው የሚመጣው እና የሴዋን ሴሌብሬሽን ላይ ከኦክቶበር 31 እስከ ኖቬምበር 1 ድረስ ሴሌብሬት የሚደረግ በአመት ውስጥ አንድ ቀን። ስለዚህ ዋናው ሪዝን ይሄ ነበረ። ስለዚህ ይሄ ፌስቲቫል ወይም ይሄ አከባበር የሆሊዴይ ስነ ስርዓት እንዴት ነው ወደ አሜሪካ የመጣው ብለን ከተመለከትን አሜሪካ ውስጥ የመጣበት በ1840 ላይ 1840s ላይ ማለት ነው። የአይሪሽ የግሬት ፋሚን በቃ በጣም በትልቅ የድርቅ ጊዜ ነበረ። በዛን ሰዓት የፖቴቶ ወይም ፖቴቶ ፋሚን ተብሎ ይታወቃል ዘመን ማለት ነው። የእርሻቸው የአየርላንድ እርሻቸው በጣም ተጎድቶ ነበረ። እንደ ፋንጋስ የሆነ ኦርጋኒዝም መጥቶ የእርሻ እንትናቸውን በጣም አበላሽቶት ከዛ ወደ ድህነት ወደ ስታርቬሽን ወደ ፋሚን ወደ ድርቀት ገብተው ነበረ። ስለዚህ ከእነዚህ አይሪሾች ወደ አሜሪካ ማይግሬት ያደርጋሉ። ማይግሬት በሚያደርጉበት ጊዜ ይሄ ሴሌብሬሽን እዛ ስለሚያደርግ አሜሪካ ይዘውት ይገባሉ ማለት ነው። አሜሪካም ሲመጡ በቃ ይሄ ትራዲሽናቸው ቀጠለ። ከዛ ደግሞ ልጆች የተለያዩ መጥፎ ማድረግ ሳይሆን ይሄ ጎረቤትን ማታለል ምናምን እነሱ ያን ስርዓት ደግሞ ይዘውት ይመጣሉ። ስለዚህ ትሪክ ኦር ትሪት የሚባለው ትራዲሽን አለ ሃሎዊን ላይ። ትሪክ ኦር ትሪት ማለት እንግዲህ በጉግል ትራንስሌት ሳረገው ትሪክ ኦር ትሪት የሚለውን ቃል መንከባከብ ወይም ማታለል በሚል ስላመጣልኝ በሱ እንሄዳለን። ስለዚህ መንከባከብ ወይም ማታለል በሚለው በሚታወቀው ትሪክ ኦር ትሪት እንዴት ዴቨሎፕ አደረገ? ስለዚህ ወደ 1930ዎች ውስጥ ይሄ የልጆች ጎረቤት ላይ ማታለል ስነስርዓት ከፌስቲቫልነቱ ወይም ከአከባበሩ አለፍ ብሎ ወደ መጥፎ ነገር መሄድ ጀመረ።
ከዛም በኋላ ለምንድነው ይሄንን መጥፎ ነገር አቁመን ወደ ፋሚሊ ፍሬንድሊ የሆነ ኮንሰፕት ይዘን አንመጣም የሚል ሀሳብ ተነዛ። ስለዚህ ወደ 1930ዎች መጨረሻ አካባቢ ትሪክ ኦር ትሪት የሚባለው ትራዲሽን መጣ፣ ማንከባከብ ወይም ማታለል። ስለዚህ ህፃን ልጆች የተለያዩ ኮስቲም ይለብሳሉና በየጎረቤቶች ቤት እያንኳኩ ትሪክ ኦር ትሪት የምትለዋን ቃል ይሉና ጎረቤት ደግሞ ከረሜላም ሆነ አፕል ምናምን ባስኬት፣ ህፃን ልጆች ባስኬት ይዘው ይሄዳሉ። ከረሜላው ምናምን ይሰጧቸዋል ማለት ነው። ብዙ ቤት ነው የሚያዳርሱት እነዚህ ልጆች በግሩፕ ሆነውና በጣም ደስ የሚል እኔ ራሱ በጣም የምወደውና ከልጅነቴ ጀምሮ እዚህ ካናዳ ከመጣው ጀምሮ በደንብ በስነ ስርዓት ሴሌብሬት ያደረኩት ሆሊዴይ ነው። በካቶሊክ ፐርስፔክቲቭ ደግሞ ትንሽ ከሄደን ኖቬምበር 1 ኦል ሴንትስ ዴይ ተብሎ ተሰየመ። ኦል ሴንትስ ዴይ ማለት የሁሉም የሴንቶች። ወደ ካቶሊክ ፐርስፔክቲቭ ገብተን ስናየው ደግሞ ሃሎዊን የሚለው ቃሉ ራሱ እንዴት እንደመጣ ወደ ካቶሊክ ፐርስፔክቲቭ ገብተን ካየን ደግሞ ሃሎዊን የሚለው ቃል እንዴት እንደመጣ አንደርስታንድ ማድረግ እንችላለን። ስለዚህ በዩሮፕ ላይ የካቶሊክ እምነት ሃይማኖት በጣም የተስፋፋ የመጣበት ጊዜ ነበረ። በዛን ጊዜ ደግሞ ኖቬምበር 1ን ካቶሊክ ቸርቹ ኖቬምበር 1ን ኦል ሴንትስ ዴይ ብለው ሰየመው ማለት ነው። ያን ቀን የሁሉም የቅዱሳን ቀን ተብሎ ተሰየመና እነሱንና የሞቱት ቤተሰቦቻችንን የምናስብበት እንደ ማስታወሻ ቀን ተብሎ ተያዘ በካቶሊኮቹ ማለት ነው። ስለዚህ ኦል ሴንትስ ዴይ ከዛ ከሱ ቀን አንድ ቀን በኋላ ማለት ነው ዋዜማው ኦል ሃሎስ ኢቭ ተብሎ ይታወቅ ነበረ። ሃሎ ማለት ቅዱሳን ሆሊ ወይም ቅዱስ ማለት ነው። ከዛ ኦል ሃሎስ ኢቭ ተብሎ ታወቀ። ቀስ በቀስ ደግሞ ስሙ ወደ ሃሎዊን ተብሎ አሁን በመናቀው ሃሎዊን ተብሎ ስለዚህ በትንሹ እንደዚህ ይመስላል። እንግዲህ በዲቴይል ደግሞ ሞር ማወቅ የምትፈልጉ ከሆናችሁ ጉግል ላይ በአት ሂስትሪ አለ በጣም የተራቀቀና ያን ሁሉ በአንድ ቪዲዮ ይዤላችሁ መቅረብ አልችልም። መቼስ ጀስት ጀነራላይዝድ የሆነ አይዲያ አንደርስታንድ እንድታደርጉት ብዬ ነው ይሄን ቪዲዮ የሰራሁት። እናም ደግሞ በሀበሻ ኮሚኒቲ ውስጥ ብዙም ደስተኞች አይደሉም ብቻ ሀበሻዎች በዚህ ፌስቲቫል እዚህ ውጭ ሀገር ያሉት በኖርዘርን አሜሪካ እና በሌላ ሀገር አሁን ሃሎዊን በጣም ትልቅ የሬቨኒው ምንጭ ነው። መንግስት በጣም ብዙ ገንዘብ የሚያገኝበት ትልቁ ፌስቲቫል ነው ከገና ቀጥሎ ማለት ነው። ለምን ብዙ አይነት ወጪ ነው ያለው። ጎረቤቶች ካንዲ ወይም ጣፋጮችና ምንድነው ከረሜላዎች ለልጆች ይሰጣሉ። ስለዚህ የከረሜላ ወጪ አለ፣ የኮስቲዩም የተለያዩ ልብሶች አልባሳት ሰው የሚለብሱት የሱ ወጪ አለ፣ የዴኮሬሽን ወጪ አለና ይሄ ሁሉ በጥናት ታይቶ ከገና ቀጥሎ በጣም ብዙ ገቢ የሚያስገባ ሃሎዊን ሆሊዴይ ነው እንግዲህ እና እንደውም በ2019 በአሜሪካ ስታትስ ላይ ወደ ስንት ነበረ? ወደ 8.8 ቢሊዮን አካባቢ ነው እንግዲህ ሰዎች የሚያወጡት ለዛን ቀን ተብሎ ማለት ነው። እና በአመት አንዴ ነው የሚከበረው ኦክቶበር 31 ላይ እና ማስተላለፍ የምፈልገው መልእክት አንደኛ ሃሎዊን ሁላችንም ጥሩ አይነት ፐርስፔክቲቭ የለንም። ሃሎዊን ሲባል በኢትዮጵያን ኮሚኒቲ ውስጥ በሀበሻ ኮሚኒቲ ውስጥ ብዙም ፌቨሪት ሆሊዴይ አይደለም እና ልጆች ትምህርት ቤት ይሄ ሆሊዴይ ሴሌብሬት ይደረጋል። ትምህርት ቤት ላይ ትልቅ ፕሮግራም ነው። ልጆች የተለያዩ ኮስቲዩሞች ይለብሳሉ። ስፓይደርማን፣ ባትማን፣ ፕሪንሰስ ምናምን ሆኖ ልጆች ይመጣሉና በጣም ደስ የሚል ጊዜ ነው። ለምን አንደኛ ልጆች ክሪኤቲቪቲያቸው እንዲጨምር ይረዳል። በቃ የፈለጉትን ነገር መሆን እንደሚችሉ እና በዛችን ቀን ነው ያን ነገር የሚያሳዩት ማለት ነው። እና በጣም ደስ የሚል ሆሊዴይ ነው። አንድ ነገር የሆነ ስም ከመስጣታችን በፊት ይሄ መጥፎ ነው ምናምን ብለን የራሳችን ኦፒኒየን ከመስጣታችን በፊት ለምንድነው ይሄ ነገር የመጣው እንዴት ነው በራሳችን ወይ እኮ ቀርጸን ማቅረብ እንችላለን አይደለ? መጥፎ ነገር ካለው ራሱ እሱን አውጥተን ለልጆቻችን አትሊስት
ለምንድነው ቢኮዝ አሁን ያሉት በዚህ ጀነሬሽን ያሉት ልጆች አንደኛ ደስ የሚል ባህሪያቸው መጠየቅ ይወዳሉ። በጣም ነው የሚጠይቁት። ትንሽም ትልቅ ነገር ይጠይቃሉና ለምንድነው ጓደኛዬ ምናምን ለብሰው ትምህርት ቤት የሃሎዊን ጊዜ ሲሄዱ እኛ ቤት ለምንድነው የማይከበረው ወይም እኔ ለምንድነው ለብሼ የማልሄደው የሚሉ አይነቶች ጥያቄዎች ሊመጡ ይችላሉና ቢያንስ ቁጭ ብላችሁ እንደዚህ ነውና ካልፈለጋችሁ እንኳን ሴሌብሬት እንዲያደርጉ ምክንያታችሁን ነግራችሁ አንደርስታንድ እንዲያደርጉ ብታረጉ ላይክ ጀስት ለዚህ ብቻ ሳይሆን ለብዙ ነገሮች ኢን ላይፍ በደንብ ኤክስፕሌን ማድረግ መወያየት ልምዳችን ቢሆን ጥሩ ነው። እኔ በጣም ነው የምወደው ሃሎዊንን። እንደውም አሳያችኋለሁ የተወሰኑ ፎቶዎች ሃይ ስኩል ላይ ምንድነው የኮስቲዩም ላይክ እንትን አለ ውድድር አለ። በጣም አስፈሪ ሆነ ምናምን በቃ አቴንሽን ያገኛልና ይሸለማል ነገር ነው እና በጣም ነው የምወደው። እኔ ሜካፕ አስፔክቱን ደግሞ በጣም ነው የምወደው። ይሄ ፌክ ቆዳ የስኪን ላይ እሱ ላይ የሚሰሩት በቃ ሆሊውድ ፊልም ላይ የምናያቸው ሁሉ በሜካፕ የታገዙ መልኮች ናቸውና ያንን አንድ ሰው ሲሰራ ማየት ራሱ በጣም ላይክ ፋሲኔቲንግ ለኔ በጣም ደስ የሚለኝ ነገር ነው። ምን ያህል ያ ሰው ታለንትድ እንደሆነ የሚያሳይበት ነው እና እኔም በራሴ በምችለው አቅሞች እሞክራለሁ። ስፒሪቶችን ማባረር ነው ለማባረር ነው። ከሞታን ዓለም የመጡትን ወደ ሔዋን ዓለም እንዳይገቡ አስፈራርተን መሸኘት ነው ማለት ነው እና ዱባዎቹን ምን ያደርጋሉ? ውስጡን ካርቭ ያደርጉታል። ውስጡን ያለውን ያወጡና በተለያዩ የሚያስፈራሩ ፊቶች ቅርጽ ይወላችሁ። እንደውም የኛው በፕላስቲክ የተሰራ ነውና እንደምታዩት ፊቱ የሆነ የሚያስፈራ ፊት ነው እና እዚህ ውስጥ ምን ያደርጋሉ? ሻማ ያደርጋሉ። ይሄ ጀስት እንትን ነው አርቲፊሻል ሻማ ነው። ውስጡ ያረጉና ይሄንን ደጃፋቸው ጋር ያረጉታል። ደጃፋቸው በቤታቸው ደጃፍ ያስቀምጡታል። ስፒሪቱ ፈርቶ እንዲሸሽ ማለት ነው። ይሄ መጥፎ መንፈስ ፈርቶ እንዲሸሽ ነው። ከዚህ በፊት ቱሊፕስ የሚባሉ አነስ ያሉ የአትክልት አይነቶች ነበር የሚጠቀሙት። ከዛ ሰዎች ሲያዩ ዱባ በጣም ትልቅ ነው እና ኢዚ ነው፣ ይመቻል በደንብ የተለያዩ ቅርጾች ለማውጣት። ስለዚህ እንደውም ትልቅ ዱባ ገዝቻለሁ። የባለፈው ቪዲዮዬን ተከታትላችሁ ከነበረ ዊሎ ፋርም የሚባል ቦታ ሄደን ነበረ። ከዛ የገዛ ነው ፓምኪን አለ። ስለዚህ እሱን ከወንድሜ ጋር ከርቭ አድርገን እንግዲህ እኛ እንሞክራለን የተለያየ ቅርጾች ለመስራት። እሱን አሳያችኋለሁ። በተረፈ ሁልጊዜ አንድ ነገር ሌብል ከማድረጋችን በፊት መጠየቅና ስለሱ ማወቅ ብናቅ በጣም የተመረጠ ነገር ነው። በጣም ጥሩ ነው። ኤንድ ከዛ ያለፈ ደግሞ ይሄ ሆሊዴ በጣም ደስ የሚለኝ በጣም ኢንተራክቲቭ የሆነ ሆሊዴ ነው። ለምን ልጆች የተለያዩ ፕሪንሰስ፣ ባትማን በቃ ደስ የሚል እንትን ነው። ቁጭ ብላችሁ ካያችሁ በጣም ደስ የሚል የሚያስፈራም አለን። ሆረሩም ፓርት እንኳን እንተወው ብለን ጀስት የልጆች የሚያደርጉት ፕሪንሰስ ሲንደሬላ ምናምን፣ ባትማን ይሄ ምንድነው በቃ የተለያዩ የሱፐር ሂሮ የሆኑ ወንዶች ይለብሳሉ። ሴቶችም የሆነ ፌሪ ቴል ፕሪንሰሶች ምናምን ሆነው ለብሰው ቲያራ አድርገው ትልቅ ቀሚስ አድርገው ምናምን ደስ ይላሉ ስታያቸውና አንዳንዴ ደግሞ ልጆች ራሱ ወላጆቻቸው መሆን ይፈልጋሉ ወይም ሲያድጉ መሆን የሚፈልጉትን የዛን ጊዜ ነው በልብሳቸው ምናምን ላይክ ሪፍሌክት የሚያደርጉት የሚያንጸባርቁትና እሱ ፓርትም ደስ ይላል። ፎር ኤግዛምፕል አባታቸው ፓይለት ከሆነ ወይ እናታቸው ዶክተር ከሆነች የዛን ጊዜ ዶክተር ይለብሳሉ እና ትምህርት ቤት ይጠያየቃሉ። ዛሬ who are you and what are your ዶክተር ነሽ? ኦ ማይ ጋሽ እንዴት ነው ይሄ ሀሳብ የመጣልሽ ነው ይጠያየቃሉ። አስተማሪዎቹም ኢንካሬጅ ያደርጓቸው ይጠይቋቸዋልና ዶክተር እኮ የሆንኩት እናቴ ዶክተር ስለሆነች ነውና ሳርግ ዶክተር መሆን ፈልጋለሁ ብለው በቃ ክሪኤቲቪቲ አለ አይደለ የሆነ ጠባብ እንዳይሆን ጭንቅላታቸው ሰፋ ብለው በደንብ የተለያየ ነገር እንዲያስቡ ይረዳቸዋል። በዛም አስፔክት እኔ ስለማየው ነው እንግዲህ ሰው አመለካከት ይለያል፣ ግን የኔ አስፔክት የኔ ፐርስፔክቲቭ እንደዚህ ስለሆነ ነው። እና ጎረቤቶች እንዲተዋወቁ ይጋብዛል። ስለዚህ ምንድነው ልጆች ይሰባሰባሉ 5 ወይ 6
ሁለት ወይ አራት ሆነው ይሄዳሉ በየቤቱ ያንኳኳሉ ከዛ ትሪክ ኦር ትሪት ያልኳችሁ ቅድም የነገርኳችሁ ቃል ይላሉ ጎረቤቶቹ ይወጡና እነሱም ደግሞ ቤታቸው አብዛኛው ጊዜ አፓርታመንት አይኬድም ለምን የአፓርታመንት ከሆነ ላይክ በር አፓርታመንት ማለት በቃ እንደ ኮንዶሚኒየም ምናምን ላይ አሁን በር አይደረግም ኢቭን ነው ሆይ ብዙም አይደለም ቤት ለሆነ ላይክ ግቢ ቤት ለሆኑ እንደዛ ነው ሞር እንትን ያለው እና ሰፈር ይመረጣል መንደሮች ከዛ ወደዛ መንደር ዋክ አድርገው ልጆች አንድ ላይ ተያይዘው ቤት ለቤት እየሄዱ ያንኳኩ ትሪክ ኦር ትሪት ይላሉ እነዛም ሰዎች ቤታቸውን በጣም ዲኮር ነው የሚያደርጉትና የሚያስፈራ ቤት ከተገኘ አንድ ግሩፕ ለአንድ ግሩፕ ይናገራል ኦ ማይ ጋድ እዛ እንትን ላይ እዛ ብሎክ ላይ እኮ የእንትና ቤት ከታወቁ ሰዎች ወይም የሆነ ቤት አለና እንዴት እንደሚያስፈራ እዛማ መሄድ አለባችሁ ወይም ደግሞ እዚህኛው ቤት እኮ በጣም ደስ የሚል ከረሜላ ካለ ወይም ብዙ የሚሰጡ ከሆነ ብዙ ከረሜላ ነው የሚሰጡት መሄድ አለባችሁና እየተባለ ብቻ በጣም ደስ የሚለው ወላጆችም አብረው ይሄዳሉ ህፃን ልጆች ሲሆን አሁን እኔ ወንድሜን ይዞ ሄጄ ነበር ላይክ 4 ሆኖ ምናምን 4 አመቱ ያለ ራሱ ለብሶ ሄዶ ነበር ሜቢ አሁን ብዙ ላይክ ላያስታውስ ይችላል እንጂ ፎቶዎች አሉኝና ስንሄድ ምንድነው ራቅ ይላሉ ወላጆች ወይም ትልቅ ሰው አብሯቸው ካለ ራቅ ይልና እነሱን ይልካል እነሱ አንኳክተው ምናምን ከረሜላቸውን ይዘው ይመለሳሉ ደግሞ ከረሜላ ስላችሁ ላይክ በትንሽ በአንድ ፌስታል ምናምን እንዳይመስላችሁ ላይክ እኔ ከቤተሰቤ ጋር ማረጋው ምን ነበር ሄዳለሁ በመኪና ነው የምንሄደው የሆነ መንደር እንመርጣለን ሄደን ትሪክ ኦር ትሪት ዞረን በዚህ ያለውን ቤት በቀኝ በኩል ያለውን ቤት ጨርሰን በግራ በኩል ያለውን ቤት እንጨርሳለን ከሞላ ፌስታሌ መኪና ውስጥ ሌላ ፌስታል አለ እሱን ይዤ ደግሞ በቃ ላይክ ትንሽ አነስተኛ ሱቅ የሚያስከፍት ያህል ከረሜላሽ ሰብስበን ምን መጣው ነው በጣም ደስ ይላል ብዙ ነው የሚሰበሰበው ብዙ ሰዓት ከወጣችሁ ብዙ ይሰበሰባል ከዛ ከሰበሰበን በኋላ ቤት ስንሄድ ይዘረጋፋል ከዛ ተዘርግፎ ኤክስፓየር ዴት ይታያል ያው ሁሉም ሰው እንግዲህ ደግ አይደለም አንዳንዴ ወይም ተሳስተው ኤክስፓየር ያደረገ ሊሰጡን ይችላሉ ብቻ ሁሌ ደግሞ ስለ ሴፍቲ ኤክስፓየር ዴቱን ማየት አለብን ሶ ኤክስፓየር ዴት እናያለን ምን እንላለን ከዛ አንዳንድ ኤክስፓየር የሆነ ካገኘን ለየብቻው አድርገን እሱ ይጣላል ሌላው ይቀመጣል ከዛ አመቱን ሙሉ ወላጆች ራሱ የስናክ አለ አይደል የመክሰስ ወጪ የለባቸው ለምን የዛን ጊዜ የተጠራቀመው እንዳለ በቃ አመቱን ሙሉ ልጆቻቸውን የሆነ መክሰስ ሲፈልጉ ቾኮሌት ምናምን እዛ በቃ የሃሎዊን ካንዲ ያለ የሃሎዊን ከረሜላን ብላ የተባለ እንትን ይባላልና በጣም ደስ የሚል ትራዲሽን ነው ሶ I encourage አበሾችን encourage አረጋለሁ አትሊስት ስለ ሂስትሪውና ስለ ባክግራውንዱ እንድታቁ እና የሰይጣን ቀን የምንም ቀን አላላችሁትም እወቁት ተማሩበት ለልጆቻችሁም ንገሯቸው because አሁን የኮሙኒኬሽን ጊዜ ስለሆነ በደንብ መነጋገር አለባችሁ ነግራችሁ ይሄ ነው እና እኛ ቤት ግን እንደዚህ እንዲደረግ አንፈልግም and ሲያድጉ እነሱ ደግሞ በህይወታቸው ላይ የፈለጉትን ነገር ስለሆነ የሚያረጉት እነሱ ይወስናሉ ማለት ነው ግን በጣም ደስ የሚል ነው አዲስ ፖዚቲቭ ሳይዱን ብታዩት እንዳልኳችሁ ሞቲቬት ያደርጓቸው ልጆች አዲስ ነገር ካራክተሮች የሚፈልጉ የሚያዩትን ፊልም ላይ ካራክተሮች ሮቦት እና የሮቦት ልብስ ይለብሳሉ እና just creativity ቀን ነው ብዬ ነው እኔ ፐርሰናሊ የምወስደው ሶ እንደዛ ይመስላል ባጭሩ ስለዚህ አሁን ከወንድሜ ጋር ደግሞ ፓምኪን ካርቪንግ ሶ ተመልካቾቼ አሁን ፓምኪን ካርቭ አረጋለሁ ከወንድሜ ጋር ባለፈው ተዋውቃችኋል አቶ አቤል እዚህ ይገኛሉ ሃይ በላቸው ሃይ እንዴት ናችሁ so now we're going to be carving our pumpkins are you ready okay ስለዚህ ይሄንን ፓምኪን ካርቭ ማረጊያዎች እቃዎች ገዝተን ነበረ ከስቶር ስለዚህ እነዚህን አውጥተን ፓምኪናችን ይሄውና ትልቅ ስለሆነ ይሄ መስላት ስለዚህ እሱን አንድ ላይ አውጣውና ውስጥ ያለውን አውጥተን ከዛ ሼፑን እዚህ ውስጥ ሼፖች ተሰጥተውናል
ወደ 12 የሆኑ ሼፖች አሉት ስለዚህ ከሱ የመረጥነው አለ እሱን እዚህ ላይ ቴፕ በማድረግ የዛን ቅርጽ ይዘን ለመስራት እንሞክራለን እንግዲህ I think this is your first time no ስለዚህ የመጀመሪያው ጊዜ ነው አቤላ pumpkin carve ሲያደርግ I think it was no it's like times. yeah No, we it did was this 2 one times. time too right not with you oh you did it before at school no just with mommy oh okay ከማም ጋር ሰርተዋል እኔም ሰርቼ ነበር ግን በጣም ቆይቷል ስለዚህ እንሞክራለን yeah I tried it እንሞክራለን and I'll show you guys መጨረሻ ፕሮዳክትን ደግሞ እናሳያችኋለን ስንጨርስ የገዛናቸው አርቲፊሻል መብራቶች አሉ ካንድሎች ውስጡን እናበራና እንግዲህ እነዚህን ባድ ስፒሪቶች እንዳትመጡ ያለን እናባረራቸዋለን ማለት ነው okay so you ready Thank you.